እኮ ዴት ስታረግ እንዲህ እያልክ ዴት ልታረግ ነው ማለት ነው። እና ማካለብስ ዴት ያረጋል ታስቦ መላጣው እንደወዳለ መላጣ ሙር ስለሚባል ሲባጎ ቢሆን ግን እና አብረን እንደርካለ የመጀመሪያ ቀን ሬት ሆነ ያ በጣም የሷ ይሻላል። እሺ ብዙ ማይለፈልፍብኝ ወንድ አይደል? እናንተ ግን እኮ ምርጫ የላችሁም አለን እንዴ ፐርሰናል ይመስላል ይሄ ነገር ፐርሰናል ወገብገቢ ምናምን ምሰማ ከሆነ ስማ ተልኮላል። አይ ብዙ ሴቶች አሉ በጣም በጓደኛዋ የምትመራ ኤቭሪ ዲሲዥን የዛችኛዋ ወይ ያችኛዋን መጥበስ ይሻላል። የብዙዎች ምን ላይ ነው ማለት ክራሽን ያመጣህባቸው ቦታዎች እኮ ነው የማይመቹት እኮ። ሃይ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥተናል። ምን ለየት ያለ ነገር ይሆናል። ዛሬ ቪዲዮ እንዴት ነው ታስባለህ? አላወቅኩም። በነገራችን አብረን የምናየው ይሆናል። እስኪ ምን ትላለህ በዚህ ቪዲዮ ላይ? እንግዲህ ብዙ ጥያቄዎች አለ ብሎ ነው የመጣ ነው። እንግዲህ ጥያቄዎቹ ደህና በሆኑ በሉ ደህና ጥያቄ ይሆናልን። አጉል የሆነ ጥያቄዎች መጠየቅ አይቻልም። አራኔ ነው ጥያቄው ባይዘ ጠየቁን አለ ጥያቄው ነኝ አንተም ጠይቃለህ ማለት ጠይቃለህ ነገር መጠየቅ ፈልገው መጠየቅ ትችላለህ። እኛም ጠይቃለን። እውነቱን ነው የምታወሩት። በብርዱ ዙሪያ ነው በነገራችን ላይ አዲስ አበባ ላይ ይራቻል ሀገር ካልቀየርን ብርዱ የሚያስረሳ እኛ ሆነን ነው ብርዱ የሚያስረሳ ጥያቄ ነው። ነው ብርዱ የሚያስረሳ ምን ሊሆን ይችላል? ግን እውነት ነው የምትመልሱት። እዚህ ላይ እውነት ብቻ ነው የሚወራው። ማሸት ምናምን አይቻልም። እውነታውን ፋክቱን ነው የምታወሩት። እኛ ውሸት አናሽማ ወንድ ልጅ ከመቼ አሁን እናያለን። አሁን በጥያቄው ሴቱ ወንድ የሚዋሽ ዝምታ ነው መልሴ። እሺ አሁን ጥያቄ ውስጥ አንድ ሰው እሺ መጀመሪያ ጥያቄ እኔ ልጀምር። በምን ዙሪያ? ያው ወንዶች ሴቶች አራይተን የመጣው እሺ እኔ እኮ ቁጥራቸው ከስቲፍ ለምን አንጀምርም? እንዳው ከስቲፍ ይሻላል። ምንድነው ጥያቄው? መጀመሪያ ሴት ልጅ ስታይ ምኗን መጀመሪያ አይኑ ውስጥ የሚገባው የምታየው ነገር ምንድን ነው? ሳቷሽ መጀመሪያ የሆነ ሴት ስታይ እኮ ግልጽ ነው። አንዴ ተረከዟን ነው ጫማ ከለበሰችስ ምን አለ አይደል? አላትም በቃ ከተረከዘቻት ሴቶች እየሰማችሁ ተረከዛችሁን አሳምሩ። የሎሚ ነው ተረከዘ ያልኩት አለምን ሎሚ ብስሩ ኋላ የምትሄደው ተረከዘ ለማየት ነው ማለት ነው። ኋላም ትክክል ነው። ሎሚ መሰለ ተረከዝ ነው የሚባለው። እንደዛ ነው የሚፈልገው ማለት ነው። ኦኬ የሚገርም ነው። አንተ አላሰብኩትም ጭራሽ። እሺ ያው እኔ ሴት ልጅ መጀመሪያ ሳይ ደስ የሚለኝ እንደሱ ነው ቅላቷ ቀይ ሴት ትወዳለህ ማለት ነው። ቀይ ሴትና ቀጠን ያለች ብትሆን ተመራጭ ነው። አይን ውስጥ እሷ ነች ሳያት እንጂ ተረከዟ ችግር የለም። ችግር የለም። አንተ ተረከዟን አንተ አልገባህም። ተረከዝ ጥቅም የሚገርመው ይመስለኛል። እግሯ ምናምን ብትል እሺ ጥፍሯ ተረከዝ ነው ዋናው መነሻ ለሰውነት አሁን እኮ ዴት ስታረግ እንዲህ እያልክ ዴት ልታረግ ነው ማለት ነው። ጫማ ካለብስ ዴት ያረጋል ታስቦ በቃ ሹፍ አልገናኝም እንጂ አላያትም። ይቃላል ነጠላ ነው ጣጣ ሲል በቃ ክፍት ጫማ የምትለብስ ሴት ናት ማለት ነው። ለሱ ተመራጭ አሬም ክፍት ጫማ ነው በቃ እኔ እና እሷ እኔ ያለው በቃ ችግር የለም። ይታያሉ። ብቻ ቤትም ተረከዝ ነው ማለት ነው። መጀመሪያ አሁን እሺ አንቺ ደግሞ እንጠይቅሽ እኔ ከወንድ አንድ መላጣው እንደወዳለን መላጣ ሙር ስለሚባል ነው። መላጣው ይመጣል።
ማንን አይተው ነው? አስተማሪዎች ከሆነ ነው። ምን እንዳለች ሰምተሃል? በቢ የሚጀምረው ሰውዬ የአፍሪካው ታዋቂ ስሙ አይጠራም ግን ይችላል። ከሱ በላይ ምሁር አለ። እውነትሽን ነው። ኧረ ተው እኛ ጨዋ ነን ተው። አይ ግን ስለዚህ መላጣ የሚታይ ነገር ነው። የሚታይ መላጣ መሆኑ መላጣ አንቺስ ምን ነው የሚታየው? መላጣ በጣም ነው የሚታየው። ወደኗል ምለጡ መጀመሪያ የሚታይሽ ምኑ ነው? ጺም ያው ልክ ነው። ጺም አስፈላጊ ነው። ጺም የሌለው ወንድ ይከብዳል። ለእኛ ልጆች ይከብዳል። ይጀምራል። ጺም ያለው ወንድ ስልሽ አሁን እንጃ ጺም ሳይሆን እኔ እንደሚመስለኝ ያው ፊዚካል ምናምን ነው። ሴቶች ሞር አትራክቲቭ ነው። ውሸት አሁን አንቺ መላጣው ነው። አሁን እውነት እስቲ ቀጭን ምናምን ቢሆን እውነት ይስብሻል? ቀጭን አይሆንም። መላጣው ጺም አለው። ከዛ ሰውነቱ ሞላ ያለ ምን ሞላ ስፖርት አበዛሽው እንዴ? ሞላ መስፈርቱ በዛው ነው አይደለም። መላጣ ከሆነ ምንም ወደ እሷ ግን ስንመለስ ጺም ግዴታ ነው። በቃ ወንድ ጺም እዛ ደግሞ ፀጉር ሌላ ጭንቅላቱ እኮ መላጣ መሆን ያለበት። ይሄ ጺም ሊኖረው ይገባል። ፊዚካል ግብዳ ምናምን ሲሆን ግብዳ ረዥም ምናምን አጎ ቢሆን ግን ትንሽ ገራ ወይኔ ጉዴ! አይ እሱ አሪፍ ነው። እኔ ልቀጥል። እሺ ሁለተኛ ጥያቄው ደግሞ ምን መሰለህ? እስቲፍ ነው የምትመልሰው ደግሞ። እሺ እኮ ቅድም እሱ አንደኛ ላይ ስለጠየቀ ሶስተኛው ደግሞ እነሱ እሺ ለአንተ መጀመሪያ ቀን የሆነች ሴት አግኝታት በቃ ሬድ ፍላግ ቀጥሎ ማታገኛት ለምንድን ነው? ምን ብታደርግ ወይም በምክንያት ነው? በቃ ሬድ ፍላግ እቺ ልጅ ደግሜ ያላገኛት ምናምን ልትል ትችላለህ። በምክንያት ነው። ጉዳችሁ ዛሬ የሚወጣ እየሰማችሁ ሬድ ፍላግ ያው ስታወራ ለዛ ከሌላት እና አፋብሽ ማለት አንድ ለዛ ከሌላት እሺ ይመጣል። አፏ ከሸተተኝ ማለት አፋስር ምን ሰራለህ? ለምን እንዴት አረኳት? የመጀመሪያ ቀን እኮ ነው። የመጀመሪያ ቀን አፋስር ኖርማሊ ሰላም ስትባባል ታወራለህ ምናምን ነገርና የሆነ ታወራ ብዙ ሰዎች ለማውራት ስለሚፈሩ ነው እንጂ እሱ ያለ ልክ ነው። እውነት ነው ማለት ነው። አዎ ወለም ነው ሸተማ ደብራለ ስታወራ ለዛ የሌላት ሴት ለዛ የሌላት ምን ማለት ነው? ለዛ የሌላት ማለት የሆነ ስታወራ እኮ የምትስብ ሴት አለች። ደስ የምትል ታወራ ምናምን እንጂ የሆነ አይ በነገራችን ላይ አንተ ነህ የምትወው የመጀመሪያ ቀን። ስለዚህ ታወራ ሬዲዮ ማውራት ታወራለች፣ ግን እሱ ለሚያወራን ነገር ነው በብዛት እንትን የምትለው። የመጀመሪያ ቀን አፍላፍ ተገጣጥሞ ነው ወዛ ፍጥነት ብዙ ጊዜ አውርቶ እኮ አንተ ዴት ኤክስፕረስ ለምሳሌ ልንገርህ፣ በቴሌግራም ሊሆን ይችላል፣ በፌስቡክ ብዙ ጊዜ አውርተው በአካል ሲገናኙ ተቀራርበው ነው የሚያወሩት። ያን ሰዓት እሱ ዛሬ አሁን ከሆነች አንዷ ጋር ተዋውቀ ምናምን ነገር እኮ የሆነ ቦታ ልትሄድ ትችላለህ፣ ሙሉ ታርሻል። በዛ ሰዓት ላይ ግን ስትተዋወቅ እኔ አሁን ያልኩትኝ መስፈርት ማያሟላ ከሆነ ሰከንድ ዴት ግን አሪፍ አይኖርም። አሪፍ ያስኬዳል። ልክ ነው። እንደግፋለን። መንገስ ትጀግ ጸጊ እሺ ሶፊስ በቃ ደግሜ ያላገኛት አይን አፈር ብለህ የምትጠፋበት ምክንያት ምንድን ነው? ተረከዝከሌላት ሳንቲም የሚያስገባው ጀመር ተረከዝ የሌላት ሴት ልጅ የሆነ ዱምዱም ተረከዝ ያላት እዛ ሲጀመር እሷ ጋር መጀመሪያ ማንገናኝ መገናኛ እሺ ከተገናኘ ምን ያለያየን ይችላል? አረንዱ አይምርም አረ እንደው ታሪፍ
ልጽፍበት እንዴ ምንድን ነው የምታስጠላው ሴት የለችም። ስለዚህ አንተ አለች ያርገው ምን አይነት ነገር ያጠላል? አላነጣናም ግን ይሷ አከብራለሁ በነፍስ ያለ ሰው በጣም ደስ ነው የሚለኝ። አሁን ተጠራራችሁ ዲነር ላይ ወይ የሆነ ምሳ ቦታ ላይ ቁጭ አላችሁ አይደለ? የዛ ሰዓት ላይ በምታወራው ወይም ደግሞ ኢንጌጅድ ባላችሁ ነገር አይተህ አይቼ አትሆነኝም አልፈልግም ለምን ልትል ትችላለህ? እንደማምር አውቃለሁ፣ ግን ለምን እሱ ሊመስል ይችላል። ውሸት ነው ያወቁት ማቆም ሸኳሽ ኳሸች ተዋውቀ ገና እኮ አዲስ መተዋወቅ እኮ ሜቢ ውሸት ሲል ማለት በፊልተር ፎቶ ያበደ ሆኖ ማይመስል ነገር ስመጣ አሮጊት ብትሆን አሮጊቱ ትኖረኝ በስነ ስርዓት ነው የማስተናግዳት። ቸግሮታል ልጁ። አይ ያው እኔ ምንም አከብራለሁ ትልቅ ሰው አከብራለሁ። በስነ ስርዓት ነው ደስ እስካለ ጊዜ ያወራታል። ችግር የለውም ማዘር አትበል እንጂ ችግር የለውም። ማዘር አለ እና አልኩ ያን በቃ የሆነ ውሸት ብዙ ጊዜ ስላጋጠመኝ ራሷን ክባ እዛ ማገኛት ቦታ ሳታገኝ ስቀር ሄድ ፍላግ እዛ ላይ ሌላ እዚህ ላይ ኦኬ እሺ አንቺስ ጥያቄ ጠይቀን ኦኬ አንቺ አሁን ወንድ ልጅ አሁን እሺ ፈርስት ዴት አግኝተሽው ከዛ ኔክስት ቀን አላገኘውም በቃ እሺ ምናምን አውቶፊቱ አውቶፊቱ ታያለሽ አለባበሱ እሱማ ፈርስት ነው የሚሆነው እኮ ፈርስት ዴት ስታዩ ነው መጀመሪያ ዋው እኮ የምትይው አውትፊትም እኮ ቤዝድ ያደርጋል። አይ በቴሌግራም ምናምን አውርተው አሪፍ ሆኖ በአካል ታገኙ ይሆናል አይደለ? እኔም ፈርስት ዴይ ስለሆነ አክብሬው ነው አሪፍ ለብሼ ነው የሚለው። እሱም አሪፍ ለብሶ ነበር። ከዛ አንፃር ነው አለባበሱ አሪፍ ኩል መሆን አለበት። ኩል መሆን እንዴ አሁን የማይሆን ልብስ ኖርማሊ አንቺ ኤክስፔክት ማታረጊው ልብስ ለብሶ ግን ታመረበት አይ ኖ የሚያወራው ነገር ባህሪው ሁሉ ነገሩ አሪፍ ከሆነስ አሁን አሁን ነው ግን እኔ እንጃ ኖርማሊ መቼስ እንዳየሽው ሂድ በቃ አትዩ ማለት ጨርሳለሁ። ግን ስታወሪው ይመችሻል፣ የሚያወራው ነገር ባህሪው ሊመችሽ ይችላል። የሆነ በቃ ነገር ልብስ ይስተካከላል። እሺ ሀብታም ቢሆን በልብስ አይገናኝም። ምንም ሚልበስ እኔ ትኩስ እንዳልሆነ ያጥብላለሁ ነው የምትይው። ስለዚህ የላትም እሷም። እሺ አንቺስ? አብረን እንደርካለን የመጀመሪያ ቀን ያ በጣም አይ የመጀመሪያ ቀን ይላሉ እንደምትሰጪው ፊት ኖ እንደምትሰጪው ፊት ዲቀጥታኔ አይ ሚሉ አትሳሳት ሚሉ አሉ። አይ በቃ ይሄ ኮሪች አንፃር ምናምን ነው የሚያደፋፈች ነው አይደል? እንጂ ቀጥታ ዝም ብሎ ጀግና ነው። ኧረ አሉ አትሳሳት በጣም አሉ። እንደዚህ አይነት ሰዎች አሉ ያሉን ብለን እንትን መደምደም አንችልም። አይ እንደዚህ አይነት ሰው ካለ እንጂ ሰው አመርጭም አንቺ ካላለች ችግር የለውም። በቃ ምንም ይሆናል ምርጥ የለም። እሺ አንቺኛዋስ? እኔ ስለ ያለ ቅርጥ በቃ በጣም ፍጥጥን ያለው እንዳሉትን በባህሪ ይሄ በጣም በቃ ወሬ የሚያበዛ በመጀመሪያ ቀሪያቱ በቃ ስለሱ የሚያወራ እና ስለሚያወራሽ አይደለም ስላንቺ ወት ስለኔ ነው ማውራት ያለበት። የእሷ ይሻላል። እሺ ብዙ ማይለፈልፍብኝ ወንድ አለ። እናንተ ግን እኮ ምርጫ የላችሁም አለን እንዴ? ብቻ ይሁን አንድ መስፈርት አለ። በጣም ቅልጥፍጥፍ ያለ ይሄ ወሬ የሚያበዛ በቃ የሆነ የሌለ የማይመስል ነገር ስለራሱ የሚክብ በቃ ማየት ያለብኝ ነው። ለምሳሌ የሆነ ሰው አለኝ ከሚለኝ ከእሱ ጋር በድርጊት ባየው በቃ እንደዚህ ነኝ በቃ ያ ፈልጊው አሁን የዚህ ካምፓኒ ባለቤት ነኝ ከሚልሽ የሆነ ቦታ እያዝናና ቢያሳይሽ ነው ደስ የሚልሽ። ካምፓኒ በቃ ቢያሳይሽ ይሻላል። ለዛ የሚያወራው አንድ ሰው በቃ ባጭሩ በቃ ይሄ ወሬኛው እንዳሉ በተለይ በፈርስት ላይ ባብ ነው ይመስለኝ ወሬኛው አንድ አሉ። ምርጫ ልቀይረው ነው ራሱ አስታም ሴት ካልሆነች አልወዳትም። ካልሆነች
አይ ደግሞ ባልቴት አሮጊት ካልሆነች አልፈልግም። በቃ ጥያቄ እኔ ነኝ የምጠይቃችሁ። ሶፊ ተረከዝ ብሏል። እስጥፍ ደግሞ ቀይ ሴትና ቀጠን ያለች። ግን አብዛኛው ወንዶች ስታዩ ከኋላ እና ለምንድን ነው ከኋላ ምን ነው? ለምንድን ነው ሞራል ይሰጣል? አይ ማየትና የሆነ በቃ ዝም ብሎ ለማየት ከሆነ ነው እንጂ ያን ያህል እኔ ላይ ተጽዕኖ አያደርግብኝም። የሚያዩ ወይም ደግሞ እንደ መስፈርት የሚያስገቡት ሊኖሩ ይችላሉ። በርግጥ ግን ያን ተጽዕኖ አያደርግብኝም። ኧረ ጭራሽ አያደርግም። ለኔ አሁን አያደርግም። አይ ሊያደርግብህ ይችላል እኮ አሁን አንተ ለመሰለህ ልንገርህ ተረከዝ አይተህ ወደ ላይ ስትሄድ ነው እንዲህ መሰለህ ብዙም የሚበዛ ሲበዛ ያስጠላል። የገነነ እንዴ ነው ያ ብቻ አሁን እኮ አብዛኛው ሴቶች እኮ አርተፍሻል እየተሰራ በዛ ተነሳ በቃ አሁን የተመጣጠነ አቋም የሚስብሽ አይነት አቋም ያ ብቻውን እንትን ስላለ ብቻ ነው ሴቶች አሁን አብዛኛው በቃ እናንተ ያንን ነገር ስለምትወዱ አብዛኛው አርተፍሻል አይደለም እንዴ እንደዚህ ሴቶች ባይዘው እናንተ የምትሉት ነገር እኮ ነው። አሁን እናንተ ወንድ ፍለጋ ነው እንደዚህ የምታደርገው እያላችሁ ነው። እንደዛ ሳይሆን እነዛን ሴቶች ደግሞ ሄዳችሁ ብትጠይቋቸው እንደሚታወቃለ ኮንፊደንስ ነው የሚሏቸው ለራሳቸው። የሆነ ብጥስጥስ ያለ ልብስ ትለብስና ወንድ እንዳይሽ ነው ወይ ስትባል አይደለም ኮንፊደንስ ነው ትልሻለች። ኮንፊደንስ ነው ግን ያው ይታወቃል። በነገራችን ኮንፊደንስ አይደለም ያው ለመታየት ምንም ነገር የሚደረግ ለመታየት ብቻ ነው ማለት አንችልም። እንዴ ታዲያ ጥሩ ሆነ መገኘት ለራስ ነው። እንደ ቦታው መገኘት ለራስ ነው። ነጽናሽን ጠብቀሽ ኩል ሆነሽ ኮንፊደንስ የሚሰማሽን ነገር ቤት ውስጥ ለምሳሌ እንዴ አይለበስም። ቤት ውስጥ ቤት የለም። ስለዚህ ውጭ ላይ ያለው ሰማ አሪፍ ነገር ነው የምትለብሰው እንደው መልበስ ያለበት ቤት አንተ ባትለብሰው ጥሩ ግን ኮንፊደንስ አይደለም ያው ብሎ ይላሉ እንጂ አይደለም። እሺ አሁን እስቲ በዚሁ ጥያቄ እናንሳና ምን አይነት አለባበስ ብትለብስ ደስ ይላል? ገርልፍሬንድ ወይ ምን አይነት ልብስ ብትለብስ ያስጠላል? በተቃራኒው ፍቅረኛ ለምሳሌ ይወን ዴት የምታረጋ ሴት አይ ሁላችሁ ትመልሳላችሁ። ሁሉም ይመልሳሉ። ማይመልስ የለም። ትመልሳለህ። እኔ ስሙን አላውቅም ግን ይሄ ላይክ ቀሚስ ሆኖ እንደዚህ ስንጥቅ ያለች ፓሪ ቀሚስ ፓሪ ጉድ ቀሚስ ለምን ቀሚስ ነው ሙሉ ለሙሉ የሚለበሰው ግን እዚች ጋር እንዴ ስንጥቅ ያለች እኮ ምንድነው ያለው? ፓሪ ነው። ፓሪ እሷ ቀሚስ የሚያስጠላስ የሚደብር ባትለብስ ሌሎች ሴቶች ላይም ስታይ የሆነ ባይለብስ ያው የሆነ አንዳንድ ይሄ በጣም አጫጭሮች አሉ እንደዚህ የሆነ በቃ ሲያስጠላውላ በቃ እውነቴን ነው የምልህ። አሁን አሉ አንዳንድ በጣም አጫጭር የሚለብሳሉ። ቆንጣ ችግር አለ። ቆንጣ ችግር የለም። አሁን ደግሞ የመጣል የሆነ ኩፍ የሚል ቀሚስ እዚህ ጋር አጭር ሆኖ ኩፍ እኮ በታይት ነው በሃይዌስት ታይት ኧረ በባዶ የሚለብሱት እሷ እውነት እንጃ በጣም የሚያስጠላ ምኑም ነው ደስ የማይለው ማለት አንተስ እሱ ጆንያም ይመቸዋል ችግር የለበት አልመርጥም ብሏል እኮ ይስበኝ ዲስስ አለች አይደል ሲተኙ ኧረ በእናትህ እንዴ አንተ ደግሞ መፍቱ ነው ምን ይደረጋል? መቼኛ ነው ልብሱ በሱ ለብሳ ይዛ ትወጣለህ። ቢጃማ ለብሳ ዴት ሊያወጣ ታስባል እንዴ አንቺ አምቻን እንዴ መሰለ ብዙ የሆነ ሰዓት ስለገጠ የሱን ያወጣት ይሆናል እንግዲህ አጭር እኮ አይደለም ዝስነቱ ነው የነገርኩህ ሰው በቃ የሆነ ሰዓት በሱሪ ታይት ነው ማለት you can see through ማለት ነው። አይ ጥሩ ነው እንደዚህ አይነት ልብስ ሳሳ ያለ ልብስ ለብሳ ሴት ልጅ ስመር በጣም ደስ ይላል። በጣም የሚደብርስ ምን ስለብስ ተዘጋጅ እንግዲህ ሚስቱ የሚደብረኝ ሰምተታል። እንዴት ነው የሚሆነው? ከር ያለ ጅንሱ ነው ጥጡቅ አርጎ እሱነት አማን ከመጣች አይነፈ እምልሽ ጣን እንደ ጂንስ እኮ ኖርማል እንደ ታይት ነው ና ሰውነት የሚሆነው ታይት ኖ ታይት ነው እንጂ የሚመቸኝ እንዴ ታዲያ ያደርግልኛል ምን እኮ ነገር ስለብስ ይመቸዋል። በተቃራኒ ደግሞ ያኛው አይመቸውም። አንቺ ግን ሰውነቷ እንዳይወጣ አንዴ ከበር ያርግሽላት አይ ነው ሳይ እሱ እንዲታይ ይፈልጋል። ያ ነገር እኔ እንዳየው ነው እንጂ ሌላ ማን ያወድ ነው ማንም ያው ወንድ ሆኖ ደግሞ እኔ መጣራ ይሄ ሱሪው ቂጡ ላይ አውርዶ ሜድ
ከዚህ ቃሮ በኋላ እሱ ፋሽን ነው። አንድ እሱ በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ከታች ራሱ ጥብቅ እና ቁምጣ ደግሞ ውጪ ባይለብስ ሀበሻ ወንዶች ቁምጣ እንዴት ምን ማለት ነው? ቁምጣ እግራቸው ፍንጭን ይሆናል። ምንም ችግር አለው? ቁምጣ እኮ እንዴ ሪላክስ እናንተ ፊት ለብሰ አይደለም ወንዶች ላይ ቁምጣ እና መሸረጥ ይልበስ አይደለም ሽርጥ ተገኝቶ ነው እኮ ነው ሽርጥ ተገኝቶ ነው። ኖርማል ልብስ ይልበስ ቁምጣና ሱሪን አይወር አለ ቁምጣ የሚያምርበት ስንት አለ ስኪኒ ሱሪ የሚለብሰው እንደበቃ ስኪኒ እኮ ከታች እግራቸው እንትን አሪፍ ከሆነ እግሩ ጋር ያ ነው የሚያቀል ስኪኒ እኮ አለው አይነት አሁን የሚያምር ስኪኒ አለ አለ ግን ይሁን ጥብቅ አድርጎ ወስማ በጣም የሚያስጠላው አሁን እኮ ማለት በዚህ ምናምን አንዳንድ ወንዶች አሉ። አሁን እኔ ራሱ ማያቸው እንደዚህ እዚህ ጋር ይሄንን ጠቅልለውት ከዛ በኤር ፎርስ የሚለብሱ በጣም ነው የሚያስጠላው። ጫማው ላይ ራሱ ከፍ ብሏል። ይሄ እንደዚህ ተቀልሉታል። ከዛ በሱ የሚን ካልሲ እስከዛ ድረስ ይመጣል። በነገራችን ላይ ፋሽን ነበር በጊዜው ነበር አልፏል። አሁን ላይ አይደለም። አሁን ላይ ደግሞ ማስጠላ አይነት ሱሪ ማውረድም የሆነ ጊዜ ፋሽን ሊሆን ይችላል። አሁን ግን አሁንም ነው ሱሪ ማውረድ ነው ግን በቃ ላይክ ዌስተርን ከዛ የመጣ ነገር ስለሆነ ሀበሻ አፍሪካ ነው ስፔሻሊ ሀበሻም አፍሪካ አይደለም። የሆነች ሀገር ናት ብቻ እዚሁ አፍሪካ ውስጥ ሀበሻም አፍሪካ አይደለም። ሀበሻ አፍሪካ አይደለም። አፍሪካ አይደለም ሀበሻ እና ሌላ ጥያቄ ምን ጠይቅ? አራተኛ ጥያቄ ወንዶች ጠይቁ። ሶስተኛ ነው ጠይቁ። አራተኛ ምን ጠይቁ? ስለ ልብስ አምስተኛ ጠይቁ። አምስተኛው ወንድ ልጅ ምን ላይ ደካማ ሰው ይመስላል? መልሶ ስራ ላይ ነው ማለት ስራ ስላችሁ መስራት አለበት። የስራ አይነት በጣም የሚሰራው ስራ ብር የሚያመጣበት ስራ የሁሉም ስራ ላይ ያመጣ ነው። ደካማ መሆን አለው እኮ ብር ካመጣ እንጂ አይደለም መስራት የሚችለውን ያክል ካልሰራ መስራት የሚችለውን ያክል ጠንካራ ኮረኮ ነው የሚሰራው ብር። እሺ እኔ አንድ ሰው ነው አይን መልስ። እሺ እኔ ልመልስ። እሺ ራሱ የሚፈታው ነገር የሆነ በቀላሉ የሚፈታው ነገር ሶስተኛው ወገን ሲያስገባ ከዛ ላይ ፐርሰናል ይመስላል። ይሄ ነገር ፐርሰናል ነው። ወገብገቢ ምናምን ምሰማ ከሆነ ስማ ተልኮላል። የምር በቃ በሱ ላይ አይዞሽ ገለቴ አይዞሽ ገለቴ አይዞሽ በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። ቻው ሊመጣ ይገባል። ብቻው ይወጣ። በነገራችን ላይ የገጠር ሰዎች እንደዚህ ያደርጋሉ። ሲያቅታቸው ምናምን ጓደኛው ይገባል። ኧረ ተው በፈጣሪ ካላጣምም እኮ አይሆንልህም እንደ አንተ ቆይ እና ተረርተን ይፍትሳ እኔ አይ ቲንክ ከስራ አንፃር ነው ይመስለኛል። ከስራ ብዙ ስራዎች አሉ። ሁሉም ስራ ላይ ጠንካራ መሆን አለበት። ወንዶች አለቅ ማብራራት አይጠበቅም። ወጥ ቤትም ጠንካራ መሆን አለበት። ብዙ ስራዎች አሉ። ወገቡን አሰራ አድርጎ መስራት አለበት። እሺ በተቃራኒ ሴቶችስ ምን ላይ ደካማ ሲሆኑ ይደብራቸዋል? ሴት ልጅ አሁን እሷ ያለችው አሁን ለሴት ልጅ ይሆናል። አሁን በጓደኛዋ የምትመራ ሴት በጣም ብዙ ሴቶች አሉ። በጣም በጓደኛዋ የምትመራ ኤቭሪ ዲሲዥን የዛችኛዋ ነው። ያ ሲሆን በጣም ነው የሚያስጠላው ማለት ነው። ምንም አያስፈልግም ከእንደዚህ አይነት ሰው ጋር ወይ ያቺኛዋን መጥበስ ይሻላል። አንተ ደግሞ ከበደ አያዋጣም እንዴ? በጣም ነው የሚከብደው። ለምን መሰለህ? ያቺኛዋን መጥበስ ይሻላል። በአንድ ስሙ ቀጥታው ከሷ ጋር ትጨቃጨቃለህ ቢያንስ። ይሄኛው አይሆንም። እንደዛ አይነት ሴት አታስፈልግም። አንተስ? እኔ ችግር የለውም። አንቺ ምን አገባሽ? ትምጣ እንጂ። አይ እንዴ መሰለህ ድክመት ምን ላይ ልደክም ይችላል? ያው ምግብ አሰራሯ ማም ካልጣፈጠኝ ይደብራል። ታዲያ እንዴ ትሰራለህ? ሰራተኛ ቅጠራ እኮ ምንም ቢሆን ሰራተኛ ሌላ ታሪክ ዋናው ሌላ ነገር ስታበስል ጥሩ ትሁን እንጂ ምግቡ ምን ችግር አለው? ምግብ ከሚጣፍጥ ምግብ ጥሩ ነገር ይገኛል። ጥሩ ከሚሰራ ጥሩ ነገር ይገኛል። ብዙ ጊዜ ማለት ነው ሰራተኛ ስታስገባ ጥሩ ወዴት እንደምትታወቀኝ ማለት ነው። አሁን ገባ እና ወደዚህ የመሳበቅ ሲያለ ራሷ እዚህ ከበር ወደ ሰራተኛ ኢየሱስ ተው እንጂ አንተ እና እንደዛ ነው እላለሁ። ያንተ ግን ደስ ይላል።
አይ ሰራተኛ ይቀጥራል እሱ ግዴታ ማብሰል አይደለም። ይኸውልህ ምን አለ መሰለህ አንተ አውርተህ ምናምን ነገር መግባባት አትችልምና ቆይ አንዴ ምናምን ወይ ምናምን ትባልና ማለት ነው እዛኛው ሰው ጋር ይደወልና ደግሞ እኮ አንድ ብትሆን 3 4 ናቸው እንዲህ እኮ ነው ብሎ ያው 7 ነው የጠበስከው አንተ ዛሬ አንደኛውን ባህሪ ነው ለብሳ መጣው ነገ ሌላኛውን ምናምን በቃ ግን ዛሬ ወንዶችም እኮ አሉ እኮ አሁን ቅድም እኔ እንዳልኩ በጣም ሬር ወንድ ልጅ የሌላ ሰው ምክር ሰምቶ እሷ ላይ አፕላይ ማድረግ በጣም ሬር ነው በጣም ሴቶች ግን ይበዛል አራግን አለ ወንዶች እንትን ማለት አለ ቤተሰቡን ምናምን ሰምቶ ወልፍሬንድ ምናምን ወደቀጥኩ ቤተሰቦቹ ሲሉ ወንድ ልጅ ቤተሰብ ሰምቶ ነው አለ እግዚአብሔር አለ በደንብ ምንድነው ጥያቄው ቤተሰብ ሰምቶ ምንድነው ጥያቄው የኔ እኮ ጥያቄ እሱ ነው የኔ መልስ እሱ ነው ቤተሰቡን ሰምቶ ገርል ፍሬንዱን የሚተው እሱ መፍታት የሚችለው ወይ ራሱ በቀላሉ ምን አለ መሰለሽ አሁን እንደ ቤተሰብ እንትንሽ ከቤተሰብ ጋር ያለሽ ትስስር ይወስነዋል ገባሽ አሁን ወይ እናት ወይ አባት ብቻ ኖሮሽ ከሱ ጋር ቦንድሽ አድጎ ጠንክሮ ምናምን እሱ ማስከፋት የማትፈልጊበት ሲቹዌሽን ከሆነ ልታያት ትችያለሽ ገባሽ እንደዚህ አይነት ሲቹዌሽን ካለ ሌላው ግን ያው ቤተሰብ ነው ሚስት ነው አይገናም የየራሳቸውን ነገር ሰተሽ አቻችለሽ መቀጠል ሜቢ ጓደኞች ዶም ከቤተሰብ በላይ እንትን አለ ኢንፍሉዌንስ አላቸው እንዴ ጓደኛ ማለት በየቀኑ ስለሷ የማይሆን ነገር ይነግራል ያው ከዛ እሱ ጊዜ አስተሳሰብ እየተለወጠ ሊመጣ ይችላል መጥፎ ይሆናል እንጂ ቤተሰብ እንደውም ቤተሰብ የሆነ ነገር አይቶ ካልሆነ ነገር ማድረግ ይቀናል ማማስ ቦዮች እኮ አሉ አይደል ማማስ ቦዮች አሉ ለእናቶቻችን የወሰድከውን ነገር ቤተሰብ ጋር ሲመጣ ኔጌቲቭ ሊሆን ይችላል እሱ እኮ ምን አለ መሰለሽ ያ ነገር እኮ ተሳቀርቢያ በፊት ነው ይሄ ነገር የምታቆሚ ብዙ ሳትቀርቢ ቤተሰብ ኦቨር ፕሮቴክቲቭ ስለሆነ ለልጁ ለሚጠቅም ነገር ነው የሚያስበው ቤተሰብ ታውቃለህ አንተ ይሆናልም አይሆንም ብትልም እነሱ አይጠቅምም ካሉ በቃ አይፈልጉም ነው እንትን እኮ ትራዲሽን ካየው ግን አሁን ላይ እስቲ ማን ነው ቤተሰብ ተውብሎት የሚቱ ማን አለ የእውነት አለ ነገር ወደ ፐርሰናል እየሄደ ነው አለ በቃ ይኑርላችሁ ወይኔ አሁን የለም ይባል ያቂ አንቺ ቀረ ኮንፊደንስ እያላት ነው አለ ብትለው ማመት አሁን ለምሳሌ ተቃራኒ ነው ማመት ባለ ራሱ እንትና ብላሉ ታወጣው እንትና አንተ እንደዚህ ያላረክሽም ነበር ማርያምን አለ ስላለ ነው አይ ማማስ ነው ይኖራል ይኖራል በሚለው አሊያ ብንል ጥሩ ይመስለኛል ልዩና እሺ ሌላ ጥያቄ ምን አለ ሀሳብ ጠቅልለን ክሬሽ አሁን አንተ በቃ ከኢትዮጵያ ከውጭ ሁለት ጥቅል ብነግሩን ሁላችሁ ያምረኛ እኮ አይደለም ይሄ እኮ የሚመች አለባበሱ ሊሆን ይችላል ስታይሉ ከክረሽ የሌለው ሰው የለም በነገራችን ላይ የለም እመቤቴ ሰዎች ተጫዋች ነው የሚሆኑት እኮ ቢሆንም የለም አንቺ የለም ባሪ ደብሯል እንዳከር ቪዲዮ እንዴ ይደብረው እሱ ነው ብዬ ነበር የነገርኩት እና ይደብሯል አለም እዛ አሁን እኮ ስንቱን እያገላበጠ ነው አሁን ከኢትዮጵያ ክራሽ የለኝም ከውጪ እግር ኳስ ተጫዋች ነበሩ ድሮ ማለት ልጅ እያለሁ ካካ ምናምን እያለሽ ክራሽ ነበርሽ ያው ካካ 12 ዓመት እያለሁ ለማለት ነው በቃ ደስ የሚሉ ሰዎች ነበሩ ካካ ክራሽ ደስ ይለኛል በቃ ሳየው ምናምን ካካ ከዛ ያው ያ በቃ ኦልድ ማን ናት ካካ ክራሽ ሰው አሁን እኔ ሴት ቦል የምሬ ነው እንጂ ስንት ተጫዋች አልክስተው ነው አይ ነው ይሁና እሱ ደስ ሰው ታይፕ ነው እንደ ታይፕ ነው በነገራችን ላይ ማን ነው ቀደም ገና እንትን አለች አሁን ይኸውልህ አሁን ክርስቲያኖ ምናምን ያልካቸው ሰዎች ላይክ ዴር ማን ማለት መሰል ሲሆኑ እንደሆነ አቆማቸው ቀደም ግን እሷ ራሷ ስትል የነበረው ምንድነው ሴታ ሴት የሆነው እንዳይመቸኝም አለች እና ካካስታ ስትል እንዴ ነው አይደለም ካካ ጀንትልማን ነው በጣም በእምነቱ ጠንካራ ስለሱ ሲሰማ ደግሞ በጣም ኢንስፓየር ነው ስለሱ ስለ ካካ ዶክመንተሪ ብትሰማ ካካስ ጆሮ በጣም የሚለየው ይመሳት የሚችለው ዝላታ ነው ዝላታ አይመቸኝም ጭራሽ
ኢጎ ያለበት ሰው አይመችም እንትና ካካ ለምን እንደወደድኩት ታውቃለህ በእምነቱ ያለው ነገር ጠንካራ ነው ሚስቱ ራሱ የፈታችው እሱ ባላቶኒ ለእህት ያዘው ጎበዝ ነው አሪፍ ነው ምንም አይደል ካካ እና አሁን ኢትዮጵያ ክራሽ የለም እሺ ወዳንቺ እንዴ ከኢትዮጵያ ከውጭም የለሽም ከውጭም ያው እንደሱ እግር ኳስ ተጫወቱ ነው እግር ኳስ እናንተ ወጣ ብላችሁ እንጂ ማለት ነው ተዳም ፊልም የኛ ሀገር ላይ ማን ነው በነገራችን አሁን ለአባታቸው ነው አሁን ተፋታለው ይቅርብኛል ግሩም ኤርሚያስ አለ ኧረ አይደለም ኖ አይ ክረች ላይ ይችላል ለሌላ ሰው የለም አርቲስት በነገራችን አሉ ጎበዝ አክተሮች ዘፋኞች አሉ በጣም ብዙ ዘፋኝ አለ ክራሽ ይባል የሚችል በሴቶች እሺ ከውጭስ አንድ ብትነግር ናኒ ናኒ የትኛው ናኒ ፖርቹጋል ናኒ ፖርቹጋል ተጫዋች ናኒ ነበር አይ ሷሪ በነገራችን ላይ ግን ኦልዶ ነው አሁን ከኢትዮጵያ ታጣላታለህ እኔ ኢትዮጵያ የለኝም እሺ ከውጭ ክሪስ ብራውን ነበር የሚመቸኝ ነበር የሚመቸኝ አሁን ኦሊሴ ነው የሚመቸኝ ዋው ኦሊሴ አንድ ፖሊሲ ኮስቶሻል ፈረንሳይ እኮ ኮስቶሻል ፖሊሲ በጣም ድሬድ ጸጉር ድሬድ እና የሆነ እንትን አይደለም እኔ ቅርዛዛም ማለት እንትን አይደለም የሾው ሰው አይደለም በቃ የሆነ አላ የሾው ሰው አይደለም የእውነት አይደለም አይ እሱ እኮ የሾው ሰው ያሉ ጤነኛ ስላልሆነ ይመስለኛል አሁን እንትራን ያው አሁን ቸርችን ያው እንዴት እንደበቃ የሚያደርገው በቃ እዚህ ምዛም ማን ነው እሱ ቸርኪ እኮ ጸዴ ልጅ ነው ኧረ ግን እኔ ነገራችን ላይ እሱም ክራሽሽ ሆነ እሺ ያየችው ያምራታል አይደለም ወፍ ስልህ ግን ይመቸኛል እሺ የኛ ሰማችሁ አይደል ጉዳችሁ ጣውን የእናንተ ክራሽ ማለት የእናንተ ማን ነው ኢትዮጵያዊ የለንም እኛ ስንል ጫዎች እስቲ እናንተ ከሀገር ውስጥ ጀምሩልን አሉ እኮ የኛ ሳያት አሉ እነ ሰላም አሉ ክራሽ የለኝም ሰላም ተስፋ ያለች ሃናን ታሪክ አለች ሚስቴ ነች ጃኒ አለች ፋሚሊ ክራሽ ይሰማል አያ የሆነ ወንዶች ስትል ልክ አሁን አንተ ሰማያለች ጃኒ ስመኝ ገብሩ ምን ችግር አለው ቪዲዮዎች ሪፖርት ነው የሚደረገው what do you mean ዛሬ ቆንጆ ሰርቶናችን ክራሽ አይደለም ቆንጆ ልትሆንም አትችልም ክራሽ ምን ሆነሽ አሁን ለዝም ትሆናለህ ቀጠን ብላ ቀይ ስላለ ቀይ ነች እንዴ አይደለች ቀይ ጓር ጌታ መጣሽ እኔ አሻንጉሊት ነው መሰለኝ ትቀልጃለሽ አሁን ለኔ ክራሽ ማን ነበርሽ መሰለሽ ፍናን ነበርሽ ሳታገባበት ነበርሽ የብዙዎች ነው የብዙዎች ኢትዮጵያ ከውጭ ሀገር ኧረ ብዙ ናቸው ኢትዮጵያ ምን ሰዓት ዝርዝር ናቸው እንጂ ምን አላለኩም ከዛ ሃናን ታሪክ ይሄ ትልቅ ነው እኔ ምን አገባኝ ክራሽ እኮ በእድሜ አይደለም የሚመቸኝ አይነት ነው ኢትዮጵያ ውስጥ በቃ እና ሌላ ደግሞ የሆነች ትግሪ ዘፈኝ ራሄል ሜላት አውስ ጋብሬ የሰራችው ዞማዋ ነው ኦኬ ሰላማ በጣም ነው ህፃን እያለሁ ጀምሮ ሶሪ ደስ ትላለች ያው ከውጭ ከሄድን ያው ታወቀ ካሊ ባሉ አይ ከውጭ የሆነች ሊክሲ ሉና የምትባላለች ማ ሊክሲ ሉና የሚያውቃት ያውቃታል ሊክሲ ሉና ምን ላይ ነው ማለት ምን አክተር ናት አዎ በሉት አክተር በቃ እና ሌላ ማን አለ መሰለኝ ኧረ እኔ ውጭ ስቲቭ እሺ ቀጥል ከኢትዮጵያ ማናት የሆነ የማይሆን ሰው እኔ ክራሽ የለኝም እኔ አንተን ክራሽ ግን ታገኛለህ በነገር እኔ እንደዛ ስል እንድናገር አድርገኛል የሆነ ባህል ቱሪዝም ላይ ምናምን ሰራ
እቺ በስንቱ ጋር የምትሰራው አልቻ እንትና ማለት መስከረም አበራ መስከረም አበራ እንደዚህ አይነት ሰው ነው ማነች መስከረም ቀይ ናት ቀይ ናት ትንሽ ብትቀጥ አይ የልጅነት ክረሽ አሁን ክረሽ የለኝም ግን የልጅነት ክረሽ ማን መሰለች ገመና ላይ ማን ነበረች መሰረት መብራት እሷ ነበር ልጅነት እያለ አላጣተም እንዴ ኢትዮጵያ ሲጀምር መሰረታዊና ሳያደምስን አለመውደድ ከባድ አዎ በጣም እሷ ነበር እማታረጀው ሳያት አሁን ግን የለኝም አንዲ ሳያት እኮ የልጅነታችን ትላል አይ ሳያትና እሷ ሳያት መሰረት መብራት በቃ ገመና ላይ ነው በደንብ ያየናት ግን በጣም ደስ ትለኝ ነበር አሁን በጣም አገባት ብለት ነበር ልጅ ይያል እና ብዙ የህንድ አክተሮች ዛራና ቻንድራ እኮ እንትን ልቆና ነው ግን ፕሪያንካ ቾብራ ምናምን ናቸው ድሮ በቃ ልጅ እያለን በቃ ወይኔ ያቺ ሊሶዳ ፕሪያንካ ቾብራ ስማቸው ጠፍቶብኛል ነበር ማለት ስማቸውን አላውቀው ፎቶ እናስገባለን በቃ እነሱ የኦልዲስ ያንዶች በቃ እነሱ ምናምን ደስ አንቺ ሲጀመር የሆነ ሩዝ ማሳሪ ምናምን ቸልቺ ምናምን ይመቻል ዝም ብዬ ተረጃል እና አንዷን የሆነ ነጭ ሽፎን አለብሰኝ ሩዝ ማሳ ላይ ተሯሯጣለ እና እንደዛ እነዛ ነው ደስ የሚሉኝ እንጂ ያን ያህል እኛ ሴቶቹ እግር ኳስ ተጫዋች ነው የመረጥነው ወንዶች በነገራችን ላይ የማትገምሱ ነው ዛሬ በደንብ ተጫውተናል ለቀጣይ እስክንገናኝ ዩቲዩባችንን ሰብስክራይብ ላይክ ሼር ኮሜንት እንዳይረሳ እና እንደዛ በማድረግ ቤተሰብ የዛሬ ቆይታችን በጣም አሪፍ ነበር ያው በጣም ብለን እናስባለን ኮሜንት ላይ አሳውቁን የኛ ክራሽ እናንተ ወንዶች ከሆነ ብዙ ነገር ደብቋል ተመሳሳይ ነገር ካለ እኔ ብቻ ነኝ እውነት ያወራው ኧረ እኔ ሆነ ያወራት እኔ ውሸት ክረሽ የሌለው ሰው የለም ግን ክረሽ የለንም አለን እንጂ ነገርን እኮ ያንተ እኮ ክረሽ የሌለው ሳይሆን ክረሽን ያመጣህባቸው ቦታዎች እኮ ነው የማይመቹት እኮ ይሄ ስቶሪ ነው እኔ በቃ ብቻ ሲመቻችሁ እኔ ግን እኔንም እርግጠኛ ነኝ ምናምን አብችር በርታ ምናምን እንደሚቀጥል እርግጠኛ ነኝ ለሷም ሼር አድርጉላት ከኢትዮጵያ ብዙ ፋን አለሽ ብቻ አሪፍ ቆይታ ነበረ ለሰጣችሁ ጊዜ ነው ለሰጣችሁ ጊዜ እናመሰግናለን ቤተሰብ ሁኑን ዋጓን ፋሚሊ በቀጣይ ቪዲዮ እስከምንገናኝ እንግዲህ ሰላም እንመጣለን በቀጣይ ጠብቁን ቻው ይመቻችሁ ደህና ሁኑ